ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ እንዲሁም እንግሊዘኛና ሌሎችንም ቋንቋዎች በውስጥ መስመር እያስተማርን እንገኛለን። አማርኛን ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ ከፊደላት ጀምሮ ከመሰረቱ ማንበብና መጻፍ ለምትቸገሩ ወንድሞቻችን በኦንላይን ትምህርታችን እየሰጠን እንገኛለን። እናንተም በያላችሁበት የዓለም ዳርቻ ሆናችሁ እጃችሁ ላይ በሚገኝ ስልክ አሊያም ኮምፒውተር፣ ላፕቶፕ ሊሆን ይችላል በመጠቀም አሊያም ደግሞ በምታገኙት ሁሉ ራሳችሁን መለወጥና ራሳችሁን ካለማንበብ ወደ ማንበብ እንዲሁም ከጨለማ ወደ ብርሃን ታሸጋግሩ ዘንድ የዘወትር መልእክታችን እያስተላለፍን እንገኛለን። ቻናላችን በኦንላይን ዘወትር ከሳምንት 5 ቀን ከሰኞ እስከ ዓርብ ለአንድ ሰዓት ያክል በግሩፕ ወይም በግል እያስተማርን እንገኛለን። ስለዚህ እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በኦንላይን መማር ትችላላችሁ። ስልኮቻችን፣ ሊንኮቻችን እና እንዲሁም ደግሞ ኢሞ፣ ሌሎችንም ቴሌግራም፣ ዋትስአፕ ዲስክሪፕሽን ቦክስ ላይ የምታገኙ ይሆናል። በቀጥታ አናግሩን። ቀለል ባለ ሁኔታ በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ገና ከመሰረቱ ጀማሪዎች ከሆናችሁ በሳምንት 5 ቀን እያስተማርነ ለ3 ወራት ያክል ብቻ አቀላጥፋችሁ ሙሉ እንድትሆኑ እናደርጋለን። በደንብ ምንም የማያውቅ ምንም ፊደላትን ጨምሮ የማይለይ ተማሪ ካለ በ3 ወር ውስጥ አቀላጥፎ እንዲጽፍ እንዲያነብና ማንኛውንም የሚፈልገውን ማንበብና መጻፍ እንዲችል እናደርጋለን። እያደረግንም እንገኛለን። ለዚህ ደግሞ ያው በውስጥ ላይ እየተማሩ የሚገኙ ተማሪዎች ምስክር ይሆናሉ ማለት ነው። ከዚህ በተጨማሪ ቴሌግራም ግሩፕ አለን። ቅዳሜና እሁድ እያስተማርን የምንገኝበት ግሩፕ ነው። ያንን ስልካችንን ሴቭ በማድረግ የምታገኙን ይሆናል። ግሩፓችን ተቀላቀሉ። በአጭር ጊዜ እንድጽፉ እንድታነቡ እናደርጋለን። ዘወትር ቅዳሜና እሁድ ከ4 ሰዓት ጀምሮ በኦንላይን እያስተማርን እንገኛለን። የቅዳሜና እሁድ እገዛችን ሲሆን ከሰኞ እስከ ዓርብ ደግሞ በውስጥ መስመር ክፍያ ፈጽመው ለሚማሩ ተማሪዎች ልዩ እገዛ እየሰጠን እንገኛለን። ዛሬ ደግሞ ይዤላችሁ የመጣሁት ለጭንቀትህ መፍትሄ ትፈልጋለህን? ይህንን ተግብር ወይም ይህንን ተግብሪ። አጫጭር አረፍተ ነገሮችንና በጣም አስፈላጊ ለህይወታችን ጥሩ መፍትሄ የሚያመጡና ደግሞ ራሳችንን ለውጥባቸው የምንችላቸው አጫጭር ወሳኝ አረፍተ ነገሮች ናቸው። እነዚህን አረፍተ ነገሮች በማስታወሻ በመያዝ ለነገ ትጠቀሙባቸው ዘንድ እንዲሁም ደግሞ ለሌሎች ላይክ እና ሼር እያደረጋችሁ ለሌሎች ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። እያንዳንዱን ይህንን ቪዲዮ እናንተ ጋር ሲደርስ ላይክ እና ሼር እያደረጋችሁ አማርኛ ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ የዘወትር መልእክቴ ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። አትጨነቅ፣ ነገር፣ ግን፣ በፈጣሪህ ምን ይላል? አትጨነቅ፣ ነገር ግን በፈጣሪህ ተማመን። መጨነቅ አስፈላጊ አይደለም፣ ነገር ግን ከዛ ሁሉ ጭንቀት ፈጣሪ እንደሚያወጣህ ደግሞ መተማመን ግዴታ ነው። ስለዚህ አትጨነቅ፣ ነገር ግን በፈጣሪህ ተማመን። ሁለተኛ እያማረርህ ለማለት ነው። ሶሪ እያማረርህ መነሳትን አላስፈላጊ ጭንቀትን ወሬ ወዳድነትን ከራስህ አስወግድ። ራስህን ሁን። እያማረርህ መነሳትህን፣ አላስፈላጊ ጭንቀትህን፣ ወሬ ወዳድነትህን ከራስህ አስወግድ። ራስህን ሁን። አንድን ስራ ለመስራት ጠዋት ሲነሱ እንቅልፍ ወዳድነት ከመሆናችን አንፃር እያማረርን እንነሳለን አይደለ? እንዲሁም ደግሞ አላስፈላጊ ጭንቀቶችን ሁሌ ዘውትር እናመላለሳለን። ከዛስ ወሬ ወዳድነት እነዚህ በህይወታችን ላይ አላስፈላጊ የሆኑ ነገሮች ናቸው።
ስትነሳ ማራህ ተነሳ፣ ፈጣሪህን አመስግነህ ተነሳ። ትናንት ከዛ ከእንቅልፍ የሞት ታናሽ ከሆነው አንስቶ ለዛሬ ያደረሰን ፈጣሪ ይመስገን ብለህ ተነሳ። የመጀመሪያ ስራ እሱ ይሁን። ሁለተኛው አላስፈላጊ ጭንቀቶችን ከራስ አስወግድ። በፍጹም አያስፈልጉም። በቃ በመጨነቅ የምትለውጣቸው ነገሮች እንደሌሉ ማመን መቻል አለብህ። ሶስተኛ ወሬ ወዳድነትን ፈጽመህ አቁም። ወሬ ወዳድነትሽን ፈጽመሽ አቁሚ። ወሬ ለምንም አይጠቅምሽም። ጊዜሽን ከመግደልና ሌሎችን አላስፈላጊ የሆኑ መጥፎ ነገሮችን ከመስማት ተቆጠቢ። ጊዜሽን በአግባቡ ተጠቀሚው። ጊዜህን በአግባቡ ተጠቀም። ስለዚህ እያማረህ መነሳትህን፣ አላስፈላጊ ጭንቀትህን፣ ወሬ ወዳድነትን ከራስ አስወግድ። ራስህን ሁን፣ ራስሽን ሁኚ፣ ራሳችንን እንምሰል። ሶስተኛ ከችግር መፍትሄን፣ ከእንዝላልነት ጥንቃቄን፣ ከምቾት እድገትን ካላማረጥህ የትም ትወድቃለህ። ከችግር መፍትሄን መፈለግ መቻል አለብህ፣ ግዴታ ነው። ለችግሮችህ መፍትሄ መፈለግ መቻል ይሄ የአእምሯችን ግዴታ ነው። ከእንዝላልነት ጥንቃቄን፣ እንዝላልነት ከመሆን ጥንቃቄህን ምረጠው። ከምቾትህ እድገትን፣ ምቾት አለኝ ብለህ አትተኛ። ነገ ሌላ እድገት ፈልግ። ካላማረጥህ የትም ትወድቃለህ። እውነት ነው። ለችግራችን መፍትሄ ካልፈለግን እንወድቃለን። ለእንዝላልነታችን ጥንቃቄ ካልሰጠነው እንወድቃለን። ለምቾታችን እድገትን ካልጨመርንበት እንወድቃለን። ምንወድቅበት ቦታማ አይታወቅም፣ የትም እንወድቃለን። ስለዚህ ከችግራችን መፍትሄ መፈለግ መቻል አለበት። ለእንዝላልነታችን ጥንቃቄ ማድረግ መቻል አለብን። ከምቾታችን ደግሞ ነገ መውደቃችን ስለማይቀር እድገታችን መፈለግ መቻል አለብን ማለት ነው። አራተኛ ጊዜህን ለምትወደው ሳይሆን ለሚያስፈልግህ ትኩረትህን ለመዝናኛህ ሳይሆን ለቁም ነገርህ አውለው። ምንድነው የሚለው? ጊዜህን ለምትወደው ሳይሆን ለሚያስፈልግህ፣ ትኩረትህን ለመዝናኛ ሳይሆን ለቁም ነገርህ አውለው። እውነት ይህን ነገር በደንብ ከተተገበረና ስራ ላይ ከዋላችሁት ምንም የማትቀየሩበትና እናንተ የምትፈልጉበት ደረጃ የማትደርሱበት ሁኔታ አይኖርም። ቤተሰብ በየትኛውም የዓለም ዳርቻ ሆናችሁ ይህንን ቪዲዮ እየተከታተላችሁ ያላችሁ መማርና መጻፍ ለምትፈልጉ በቀጥታ አናግሩን። በአጭር ጊዜ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። እስካሁን የተማራችሁ ነው ኦንላይን፣ ነገር ግን ሰብስክራይብ አላደረጋችሁም። ይህ ደግሞ ማንኛውም ሊከፈልበት የማይችል የእናንተ ነፃ ትብብራችሁ ነው። ስለዚህ እኔ ከእናንተ የሚከፈል ነገር አይደለም እየፈለኩ ወይም እየጠየቁ ያለሁት፣ ነፃ ትብብራችሁን ብቻ ሰብስክራይብ የምትለዋን በተን ጫን አድርጉልኝ። እንዲሁም ደግሞ ለሌሎች አማርኛ ማንበብ ፈልገው ነገር ግን ያላገኙ ማዳም ቤት ሆኖ ሊሆን ይችላል፣ ስራ ቦታ ላይ ተሰማርተው እየሰሩ ሊሆን ይችላል፣ ነገር ግን ማንበብና መጻፍ ፈልገው እድል ያልገጠማቸው ወንድሞች ስላሉ ለእህታችሁ፣ ለወንድማችሁ፣ ለጓደኛችሁ፣ ለማንኛውም ለምታውቁት ሰው ሁሉ ሸር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ይህንን መልእክት አይታችሁ ወይም አዳምጣችሁ ቸላ የምትሉ እንደው ምን ልበላችሁ ብቻ ቸላ ባትሉ ይመረጣል። ስለዚህ ሸር ማድረግ በጣም የሰከንዶች ወይም ላይክ ማድረግ የሰከንዶች ውጤት ስለሆነች ሸር እና ላይክ እያደረጋችሁ አማርኛ ማንበብና መጻፍ ለሚቸገሩት ወንድሞቻችን አዳርሱልኝ። ከዛም በተጨማሪ ደግሞ ምክሩም ሆነ ትምህርቱ ጥቅሶች ለነሱ ሊጠቅሟቸው ስለሚችሉ ምናልባት ለኛ ላይ ጠቅመን ይችላል፣ ነገር ግን ለነሱ ደግሞ ብዙ እያስፈልጋቸው ስለሚሆን ለማንኛውም ለምታውቁት ሰው ሸር እና ላይክ እያደረጋችሁ ታዳርሱልኝ ዘንድ የዘወትር ጥያቄ ነው። ዘወትርም ስለምትተባበሩ ከልብ አመሰግናለሁ። አሁን እንቀጥል። ራስህን መዝረክረክህን አቁም። በዚህ ጊዜ ረግጦህ የሚያልፍ እንጂ የሚያነሳህ የለም። ራስህን መጣልህን መዝረክረክህን አቁም። በዚህ ጊዜ ረግጦህ የሚያልፍ እንጂ የሚያነሳህ የለምና በጣም ትኩረት አድርጉበት። ብዙዎቻችን
እንደው የሆነ ህይወታችን ወዴት እየሄደች እንደሆነ እስከማናውቀው ድረስ ራሳችን እየጣልን እየተዝረከረክን ነው። ነገር ግን ነገ ብዙ ህይወት ያስፈልገናል። ቤት፣ ትዳር፣ ልጆች ምናምን ብዙ ነገር በተለይ በወጣትነት ደረጃ ላይ ሆነን ብዙ የምንሰራቸው አላስፈላጊ ስራዎች ስላሉ እነሱን አላስፈላጊ ስራዎችን ደግሞ ከወዲሁ ካሁኑ መቆጠብና ራሳችንን የምናስቀምጥበትን ደረጃ ማወቅ መቻል አለብን ማለት ነው። ስለዚህ እያንዳንዳችን የራሳችን ኃላፊነት ካልተወጣነ ነገ የቤተሰብና ሌሎችም ኃላፊነቶች ሲጨመሩብን አንድ እርምጃ መራመድ ስለማንችል ከወዲሁ ራሳችን ማየትና መመልከት ይጠበቅብናል። እያንዳንዳችን ራሳችን መመልከት ግዴታ ነው ማለት ነው። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ ደግሞ እናንተ ይህ ቪዲዮ እንደደረሳችሁ ላይክ እና ሼር እያደረጋችሁ እንዲሁም ደግሞ ላይክ እና ሼር ያላደረጋችሁ ማንኛውም ሰብስክራይብ በማድረግ ለሌሎችም ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን ከመሰረቱ ጀምሮ ከፊደላት እስከ ምንባብ እስከ ማንኛውም ደረጃ እስከምትፈልጉት ደረጃ እያስተማርን እንገኛለን። እናንተም አይ ይሄ ምንባብ ነው እኔም የምፈልገው ፊደል ነው እኔም የምፈልገው ቃላት ነው ብላችሁ ራሳችሁ እንዳታሳቅቁ። ይህ ደረጃ በደረጃ የመጣ ነው እንጂ በኦንላይን ከመጀመሪያው ከመሰረቱ ጀምረን እያስተማርን እንገኛለን። በሳምንት 5 ቀን ከሰኞ እስከ ዓርብ በግል ወይም በግሩፕ የምትፈልጉትን ሁሉ በእናንተ በከስተመር ፍላጎት መሰረት እያስተናገርን እንገኛለን። ብዙዎች ተለውጠውበታል፣ ብዙዎች አንብበውበታል፣ ብዙዎች ከጨለማ ወደ ብርሃን ተሸጋግረውበታል። እናንተም ይህ እድል እንደገጠማችሁ በቀጥታ መደወል፣ በኢሞ፣ በዋትስአፕ፣ በቴሌግራም ልታገኙ ትችላላችሁ። ቀለል ባለ ሁኔታ እያስተማርን እንገኛለን። አብራችሁኝ የተከታተላችሁኝ እስከዚህ ሰዓት የቆያችሁ እህት ወንድሞቼ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።